ሰላም ጤና ይስጥልኝ እንዴት ናችሁ? ቤተልሔም ነኝ። ያው በድጋሚ ዛሬ መጥቻለሁ ማለት ነው። በጣም ብዙ ጥያቄዎቻችሁን ቶሎ መመለስ ባለመቻሌ ይቅርታ ጠይቃለሁ። ምክንያቱም በጣም ተደራራቢ ዲቲ ነበረብኝ፣ ለዛ ነው። ግን ከዚህ በኋላ አልጠፋም። ቶሎ ጥያቄዎቻችሁን በሰፊው ለመመለስ እሞክራለሁ ማለት ነው። ያው ለአንዳንዶቻችሁ መልሻለሁኝ። የስራ ቴሌግራም አካውንቴንም ሰጥቻችኋለሁ ለአንዳንዶቻችሁ። ከባለፈው የቀጠለውን እናያለን። ያው በመጀመሪያ እዚህ ዩኤኢ ላይ መጥቶ ለመስራት ላይሰንስድ ሆኖ ለመስራት መጀመሪያ የሚያስፈልገን ዶክመንታችንን ማሟላት ነው ብለናል። ምን ዶክመንት ነው? ፓስፖርት ሳይዝ ዋይት ባክግራውንድ ፎቶ፣ ኦሪጂናል ዲግሪ፣ ወርክ ኤክስፔሪየንስ፣ የታደሰ የሙያ ፈቃድ ወይንም የኢትዮጵያ ላይሰንስ። ኢቭን ወርክ ኤክስፔሪየንሳችን የቅርብ ጊዜ መሆን አለበት። ላይክ እስካሁን ድረስ እየሰራን መሆን አለበት። የስራ ጋፕ ካለ ስፔሻሊ ሞር ዛን 6 months ስራ ሳንሰራ የተቀመጥን ከሆነ አይቀበሉም አንዳንድ ጊዜ። ከዛ ጉድ ስታንዲንግ ሰርቲፊኬት ያስፈልገናል። ከዛ ቢኤልኤስ ወይንም ቤዚክ ላይፍ ሰፖርት ትሬኒንግ ሰርቲፊኬት ያስፈልገናል። እነዚህን 7 or 8 ዶክመንቶች ካሟላን በኋላ ስቴፕ 2 የሚሆነው ለዳታ ፍሎ አፕሊኬሽን መሄድ ነው ማለት ነው። ወደ ዳታ ፍሎ አፕሊኬሽናችን ከመሄዳችን በፊት ያው እንደሚታወቀው ዩኤኢ 7 ስቴቶች ወይንም 7 ሲቲዎች አሉት። አቡዳቢ which is the capital city ማለት ነው። አቡዳቢ፣ ዱባይ፣ ሻርጃ፣ አጅማን፣ ፉጄራ፣ ራስ አልከይማ and አልኮይን እነዚህ 7 ሲቲዎች አሉ። 3 አይነት ላይሰንስ አለ ዩኤኢ ላይ። ዲኤችኤ ዱባይ ሄልዝ አውቶሪቲ ለዱባይ ብቻ ማለት ነው። ኤምኤች አለ ሚኒስትሪ ኦፍ ሄልዝ፣ እሱ በዛ ላሉ ሲቲዎች ያገለግላል። ላይክ ሻርጃ፣ አጅማን፣ አልኮይን፣ ራስ አልኬማ ኤን ፉጄራ እንጠቀምበታለን ኤምኤች። ሶስተኛው የሚሆነው ዲኦኤች ነው ዲፓርትመንት ኦፍ ሄልዝ፣ እሱም ለአቡዳቢ እና ለአልአይን የምንጠቀመው ነው ማለት ነው። የትኛውን ላይሰንስ ነው እኛ የምንፈልገው? ከ3 አንዱ መርጠን አፕላይ እናደርጋለን ማለት ነው which is ኦንላይን አፕሊኬሽን። ያው እኔ ያለሁት ዱባይ ነው። የእኔ ላይሰንስ ዲኤችኤ ነው። እናንተ ደግሞ የምትፈልጉትን መርጣችሁ አፕላይ ማድረግ ነው የሚሆነው።